የምታዩት ሰራዊት ሻብዱ ነው። ሻብዱ ሰይድ ይባላል። ያለ ሐሰን መሐመድ አብዱ ነው። ደግሞ ሁሴን ገርገራው ነው። ፈገግ ኤው የድሮዎቹ ፈገግ ይላሉ ያው እንግዲህ የሁላ ጀግና ሙሽሪት ማሰን ያስባለኝ እንግዲህ የሁላ ጀግና ይጀረው እንጂ በእኔ አይደለም በአካባቢያችሁ ያለው ጦርነት አሁን ተረጋግቷል? በአካባቢያችሁ ተንኮሳው አልቆመም። ራጁ ሙሉ በሙሉ ተንኮሳው ቆሟል ማለት ውድ ተመልካቾቻችን አሁን የምንገኘው በቦከክሳ ከተማ ወረባቦ ሀሮዬ የምታዩት ሰራዊት የአረባቴ የሼህ አብዱ ሰይድ ጀግና ነው። ዋና ጦር አዛዡ የታማጆር ሹሙ መሐመድ ሰይድ የሚባለው ከነ ባለቤቱ አሸባሪውንና ወራሪውን የጁንታ ቡድን ግንባሩን ብሎ የመለሰ ነው በጭፍቱ። የምታዩት ዲያኛችን ነው። ዲሽቃ ተኳሽ ነው። ምናልባት በዚህ በሰሜኑ በኩል አቋርጦ ቢመጣ ጁንታው ግንባሩን ለመንታት የምታዩት ደግሞ ፖለቲከኛና ተንታኝ ነው። يا سلف ايه ديمو ايه متاوت عثمان በዲያሸና ግንባር ገብቶ በዲያሸና ግንባር ገብቶ እንዲህ ብለህ ናውግላ ሳይ እንዲህ ብለህ አቆም እንደሱ ብለህ ቁማ ራቅ ብለህ ያዘን። እሺ አረ እያቀረብኳችሁ እኮ ነው። በትረቁም ማለት ነው። ጌታውና ዝፍ ማለየው ዝና ገም አሁን ወደ ታዲያ ዘቅዝቅ ማዘቅዝቅ አላጠቀ ጌታውና አንድ ሰዓት ይላችሁ
የምታው ወጣት በደብረ ሲና ብሎ አቋርጦ እስከ ዲያሸና ግንባር የተዋጋ ነው። ብረት አውጣ ስል ሁላችሁ ማለት ነው እንዲያተማክማችሁ ታረጋላችሁ። ብረት ጌታው ፈገግ በዚህ ትይዛላችሁ። እንደዛ አድርጋችሁ ማለት አሁን ብረት አውጣ እንዲያተማክሙ ብረት በመንዝ ያዝ ማለት እንደዚህ ነው። እንደዚህ ሀብ ስራ ትእዛዝ ተዋብላችሁ ብረት በመንዝ አውርድ። አሁን ለመቀመጥ ዝግጁ። አያ ተመልካቾቻችን ሰራዊታችን ያው በስልጣና ላይ ነው ያሉት። በቀጣይ ደግሞ ባለው ዙር አነጣጣር እንዲለጥቃል። አረ ሊያመቱኝ በዝም ያለው ሰራዊት መሽጎ ነው የምታዩት። ውድ ተመልካቾቻችን የዛሬው የነበረን ቆይታ በሃሮዬ በቦከሳ ከተማ በዙ ተጠናቋል። እናመሰግናለን።